ሁሉን ታደርግ ዘንድ ቻይነ ሐሳብህ አይከለክለ። አቤት የኔ ጌታ ቋጠሮን የምትፈታ፣ አቤት የኔ ኢየሱስ ጥያቄን የምትመልስ። ብዙ ሰዎች አምላክ እንዴት አባት ሊሆን ይችላል ብሎ ያስባሉ። በእምነታቸው መከራከሪያ ነጥብ አድርገው ያቀርባሉ። በመጽሐፋችን በመጽሐፍ ቅዱስ ክፍል እግዚአብሔር አምላክ ፈጣሪያችን አባታችን እንደሆነ የሚያረጋግጥ የመጽሐፍ ቅዱስ ክፍል አለ። እግዚአብሔር አምላክ በራሱ አንደበቱ አባትነት ቃል ምስክርነትን ሰጥቷል። እናም እንደሚቀጥለው ለመጥቀስ እሞክራለሁ። እግዚአብሔር አምላክ የራሱን በራሱ ቃል አባት እንደሆነ የተናገረበት የመጽሐፍ ቅዱስ ክፍል ዘፍጥረት ላይ እንዲህ ተብሎ ተጽፏል። እግዚአብሔር አምላክ ሰውን በመልኩና በምሳሌ ፈጠረ፣ እስትንፋሱም እፍ አለበት፣ እነሆ ሕያው ነፍስ ያለው ሰው ሆነ ተብሎ ተጽፏል። ሕያውነትን እግዚአብሔር ሕያው አምላክ ሕያውነትን ለሰው ልጅ በእስትንፋሱ በኩል እስትንፋሱም እፍ በማለት ሕያውነትን፣ ማንነትን፣ ባህሪውን አውርሷል ማለት ነው። እስትንፋሱም እፍ አለበት፣ ሕያው ነፍስ ያለው ሆነ አለ። በመልኩና በምሳሌ ፈጠረ፣ እስትንፋሱም እፍ አለበት፣ ሕያው ነፍስ ያለው ሆነ ማለት ይህ አባትነት ወግ ነው፣ ባህል ነው፣ ልማድም ነው። አንድ አባት የስጋ አባት ማለት ነው ልጅ ሲወልድ ማንነቱን፣ ባህሪውን፣ መልኩን፣ ቁመቱን፣ ይዘቱን የሚያወርሰው በዘር ፍሬ በኩል ገና ልጁ በማህፀን ላይ ሳይፈጠር ወይም መፈጠሩ ሲጀመር ነው። ይህን ማንነቱን የስጋ አባት የሚያወርሰው ገና ልጁ በማህፀን ውስጥ ሲፈጠር ነው። ልክ እንደዛ እግዚአብሔር ከአፈር ጭቃ የሰው ልጅን በእጁ ካበጃ በኋላ እስትንፋሱም እፍ አለበት፣ ሕያው ነፍስ ያለው ሆነ ማለት ገና ስንፈጠር ማንነቱን፣ ባህሪውን በእስትንፋሱ በኩል ለኛ አወረሰ ማለት ነው። የአባትነት ምስክር ቃል የአምላካችን የእግዚአብሔር የምስክር የእውነት ቃል የውርስ ቃል በውርስም አባትነትን ያረጋገጠበት ቃል አንድ ማለት ነው። ሁለተኛው እግዚአብሔር በቃሉ ከፍጥረታቱን ሁሉ ብቻውን በቃሉ ብቻ ፈጥሮ ከጨረሰ በኋላ የሰው ልጅ ፈጠረ። ከተፈጥረታቱ ሁሉ ብቻውን ከፈጠራቸው ፍጥረታቱ ሁሉ አንዱ የሆነው ምድርን ለሰው ልጅ ብቻ ለመላክ ሳይሆን፣ ለሰይጣን ሳይሆን፣ ለሌላ መንፈስ ሳይሆን ወይም ለሌላ ስጋ ለባሽ ሳይሆን ለሰው ልጅ ብቻ ቀድሞም በመልኩና በምሳሌ ፈጥሮ ባህሪውና ማንነቱን ላወረሰው ለሰው ልጅ ብቻ ምድርን አወረሰ። በሌላ በነቢያት መጽሐፍ ላይ እንዲህ ተብሎ ተጽፏል። ምድር የኔ ናት ተብሎ ተጽፏል። እውነት ነው፣ የእግዚአብሔር ናት፣ የእግዚአብሔር ብቻ። እሱ ምድርና ሰማይን ሲፈጥር ማንም ከሱ ጋር ስላልነበረ የግሉ ንብረት ነው፣ የግሉ ርስት ነው፣ የግሉ ሀብት ነው ምድር ማለት ነው። ስለዚህ አንድ አባት ለልጅ የግሉን ሀብት የግሉ ንብረቱን ያወርሳል። ይህ የአባትነት ወግ ስርዓትና ልማድም ነው።
ስለዚህ እግዚአብሔር አምላክ ምድርን ለሰው ልጅ ሲያወርስ አባትነቱን በዚህም አረጋገጠልን ማለት ነው። ስለዚህ ይህም ቃል የሚያሳየው እግዚአብሔር አምላክ ከአንደበቱ እንድም በማለት ምድርን እንዳወረሰ ነው። ብዙ ተባዙ፣ ምድሪቷንም ሙላት፣ ግዟትም፣ የሰማይ ወፎችም የባህር ዓሣዎችን በምድሪቷ ላይ የሚንቀሳቀሱትን ሁሉ ግዟቸው በማለት እግዚአብሔር አሁንም በዘፍጥረት መጽሐፍ ላይ የራሱን የግል ንብረት የሆነውን ምድርን ለሰው ልጅ እንዳወረሰ ነው። በዚህ ውርስ ቃልም መሰረትም እግዚአብሔር አምላክ አባታችን ነው የሚያስብል የራሱ የግሉ ከራሱ አንደበት የሆነውን ቃልን መሰረት አድርገን እንግዲያውስ አምላካችን ፈጣሪያችን እግዚአብሔር አባታችን ነው ብለን ለማመን ያስቻለን የአባትነት ምስክር ቃል 2 ነው ማለት ነው። በሌላ መጽሐፍ ቅዱስ ክፍልም ስናይ እንዲህ ተብሎ ተጽፏል። በአንተ ላይ ያለው መንፈሴ በአፍህ ውስጥ ያደረኩት ቃሌ ከዛሬ ጀምሮ እስከ ዘላለም ድረስ ከአፍም ከዘርም አፍ ከዘርዘርም አፍ አያልፍም። እኔ እግዚአብሔር ነኝ፣ ከኔ ሌላ ማንም የለም፣ ከኔ በቀር አምላክ የለም። እኔ አምላክ እግዚአብሔር ነኝ። እኔ ተናግሬአለሁ፣ እኔም አደርጋለሁ። እኔ ጀምሬ እኔ እፈጽምበታለሁ፣ ከኔ ሌላ ማንም የለም ብሎ በመናገር ለዘርዘር ለዘላለም ከፍጥረታት ሁሉ የተፈጠረበት ከፍጥረታትን ሁሉ እሱ በራሱ ብቻውን የፈጠረበት የእጅ መሳሪያ አድርጎ የተጠቀመበት ቃሉ እና መንፈሱን ለዘላለም ለዘርዘር ማውረሱን የሚገልጥ ክፍል ነው ማለት ነው። ስለዚህ በዚህ ቃል መሰረትም እግዚአብሔር የግል ንብረት የሆነውን ቃሉን ከፍጥረታትን ሁሉ የፈጠረበት ቃሉንና መንፈሱን ለዘርዘር ለዘላለም እንዳወረሰ የተናገረበት ክፍል ስለሆነ ይህም ቃል የሚያሳየው እግዚአብሔር አምላካችን ፈጣሪያችን አባታችን ነው ብለን ስናምን ይህንን ቃል መሰረት አድርገን ነው። ስለዚህ እንግዲያውስ በእነዚህ በሶስት በአምላካችን በእግዚአብሔር በራሱ ቃል ምስክርነት በውርስ ቃል ምስክርነት መሰረት እኛ አምላካችን ፈጣሪያችን እሱ አባታችን ነው እንላለን ብለን እናምናለን። ክርስቲያኖች ማለት ነው። ስለዚህ ምክንያቱም ይሄ ስለሆነ እንግዲያውስ በምድር ሕግ ፍርድ መሰረትም አንድ ነገር 3 ምስክር ካለው 3 የእውነት ቃል ምስክር ካለው ያ ነገር እውነት ነው ተብሎ ይፈረዳል፣ ይወሰዳል። እውነት ነው ተብሎ 100% እውነት ነው ተብሎ ይወሰዳል። 3 የእውነት የምስክር ቃል ካለ ያ ነገር እውነት ነው ብለን እንፈርዳለን፣ በምድር ፍርድ ስርዓትም ላይ ማለት ነው። ስለዚህ እግዚአብሔር ከአንደበቱ የተናገረው የራሱን አባትነትን የገለጸበት የውርስ ቃል እነዚህ 3 የእውነት የአምላካችን የእግዚአብሔር ቃሎች ምስክር ቃሎች የእግዚአብሔር የፈጣሪ የአምላካችን የእግዚአብሔር አባትነትን እውነት ነው ብለን እንቀበል ዘንድ አድርጎናል ማለት ነው። ስለዚህ እግዚአብሔር ፈጣሪያችን አምላካችን እሱ አባታችን ነው ብለን እናምናለን ማለት ነው። ስለዚህ በተለይ ሙስሊም ወንድሞች እህቶቻችን እንዴት ፈጣሪ አምላክ ሆኖ አባት እንዴት ሊሆን ይችላል ተብሎ ብዙ ጊዜ ጥያቄ ይነሳልና በዚህ መሰረት ነው እኛ አባታችን ነው ብለን የምናምነው የሚል ነገር ለማስቀመጥ ነው። አመሰግናለሁ። እግዚአብሔር ይባርካችሁ።